ሰላም እንደምን ሰነበታችሁ እንደምን ከረማችሁ 2018 ወርሃ ሰኔ ቀን 1 ሰኞ አመሻሽ ላይ ነው የተገናኘነው። ሰኔና ሰኞ ሲገናኝ የመጥፎ እድል አጋጣሚ ተደርጎ በብዙዎች ዘንድ ይወሰዳል። ሰኔና ሰኞ ሲገጥም የሰዎች መሞት፣ መጥፎ እድሎች መከሰት ምልክት ተደርጎ ይታያል በብዙሃን ዘንድ። ይህ በክርስቲያኖች ህይወት፣ ይህ በቅዱሳን ህይወት፣ ይህ እግዚአብሔርን በሚያምኑ ሰዎች ዘንድ ተቀባይነት ያለው ነገር ነው ወይ? መጥፎ ነገሮችስ በህይወታችን ያለ እግዚአብሔር ፍቃድ ያለ እግዚአብሔር ሐሳብ ይከሰታሉ ወይ የሚለውን በጣም በአጭሩ ለማየት እንሞክራለን። በመጽሐፈ ሩት ላይ አንድ ታሪክ ተጽፎ እናገኛለን። በቤተልሔም ይኖሩ የነበሩ ቤተሰቦች አቤሜሌክ የሚባል ኖሃሚን የምትባል ሚስት ያለችው መሐሎንና ኬሊዮን የሚባሉ ልጆች የወለዱ ቤተሰቦች ነበሩ። በሚኖሩበት ቤተልሔም ረሃብ ተነሳ። ረሃብ በመነሳቱ ምክንያት አሁንም በዓለም ላይ እንደሚደረገው ለስደት ተዘጋጁ። የሚሰደዱበት ከተማ ደግሞ ሞዓብ የሚባል ከተማ ነው። ወደ ሞዓብ ምድር ነው ለመሄድ ያሰቡት። ቤተልሔም ረሃብ ይከሰት እንጂ ችግር ይፈጠር እንጂ እንደ ስሙ ትርጓሜ የእንጀራ ቤት ነው። ስለዚህ ረሃብ የተፈጠረው እንጀራ ቤት ውስጥ ነው። ከእንጀራ ቤት ወደ ሞዓብ አገር ለመሄድ ተሰናዱ። ወደ ሞዓብ አገር ሄደው ደግሞ ልጆቻቸውን ይዘው ስለሄዱ ልጆቻቸው እዛው ትዳር ይመሰረታሉ። ኦርፋና ሩት የተባለች ሴት ለወንድ ልጆቻቸው ከሞዓብ ምድር ይድራሉ። እነዚህ ሰዎች በሙላት ቤተሰቦቻቸውን ይዘው ወደ ሞዓብ ምድር ሄዱ። በሞዓብ ምድር ደግሞ ልጆቻቸውን ዳሩ። ጥቂት ዘመናት ከኖሩ በኋላ ግን ሕይወት እንዳሰቡት አልሄደላቸው። አስቀድሞ አቤሜሌክ ሞተ። በመቀጠል ደግሞ ሁለት ወንዱ ልጆቿ የኑኃሚን ሁለት ልጆቿ ወንድ ልጆቿ በሞት አጣች። ኑሮ በሞዓብ ምድር ውስጥ የተመሰቃቀለ እጅግ አስቸጋሪ እየሆነ መጣ። ምክንያቱም ቤተሰቡን የሚያስተዳድሩ ሁለቱን ሴቶች የሚያስተዳድሩ ኑኃሚንን የሚያስተዳድሩ የቤቱ ዋና የሆኑ ወንዶች ነው የሞቱባቸው። አቤሜሌክ ሞቷል፣ መሐሎን ሞቷል፣ ኬሊዮንም ሞቷል። ስለዚህ 3 ሴቶች አብረው ለመኖር ተገደዋል ማለት ነው። በዚህ ሁኔታ ውስጥ እያሉ ኑኃሚን ወደ ሕዝቧ ለመመለስ ወደ ሀገሯ ለመመለስ ወደ ወጣችበት ወደ እንጀራ ቤት ለመመለስ ወደ ቤተልሔም ለመመለስ ትነሳለች። በዚህ ወቅት አንድ አስደናቂ ነገር ይከሰታል። ኦርፋ እና ሩት የባሎቻቸው እናት ስለሆነች ከእርሷ ጋር ለመሄድ ወስነው መንገድ ይጀምራሉ። ነገር ግን መንገድ ከጀመሩ በኋላ ኦርፋ ተሰናብታች እንደተመለሰች መጽሐፉ ሩት ደግሞ ሕዝብሽ ሕዝቤ አምላክሽ አምላኬ ብላ ኑኃሚንን እስከ ፍጻሜ እንደተከተለቻት መጽሐፍ ቅዱስ ያስተምረናል። ወደ ቤተልሔም ከተመለሱ በኋላ ይህ ሁሉ የህይወታቸው ምስቅልቅል፣ ይህ ሁሉ የህይወት ውጣ ውረድ በሞት የተነጠቋቸው 3 ሰዎች አሉ። ስለዚህ መጥፎ እድል እንደተፈጠረባቸው መጥፎ ነገር በህይወታቸው እንደሆነ ሊያስቡ ይችላሉ። ምክንያቱም ኑኃሚን ወደ ቤተልሔም ስትመለስ ማራ በሉኝ እግዚአብሔር አስመርሮኛልና ማራ በሉኝ ኑኃሚን አትበሉኝ ብላ ስትናገር ተጽፎ እናገኛለን። ብላ ስትናገር እንሰማታለን ይህንን ስትል። ነገር ግን እነዚህ ሰዎች እንደ ቤተሰብ የእግዚአብሔርን ፍቃድ በመተላለፍ እግዚአብሔርን ባለማድመጥ ባለመስማት የተፈጠረ ችግር ውስጥ ነበር የገቡት። እግዚአብሔርን አልጠየቁትም። ካለንበት ሀገር ካለንበት ሰፈር ካለንበት ኑሮ ወጥተን ወደዛ ወደ ሞዓብ ምድር እንሂድ ወይ? ቤተልሔም ረዓብ አለ፣ ቤተልሔም ችግር አለ። ነገር ግን ወደ ሞዓብ ምድር እንሄድ ዘንድ አንተ ተፈቅዳለህ ወይ ብለው የእግዚአብሔርን ፍቃድ
በእርግጥ አልጠየቁም። የእግዚአብሔርን ፍቃድ ሳይጠይቁ መጓዝ ደግሞ ብቻ ሳይሆን ልጆቻቸው ከእስራኤላውያን ካልተፈቀደላቸው ከአሕዛብ ጋር ሲጋቡ፣ ከሞዓባውያን ጋር ሲጋቡ እንመለከታለን። ይህንን ሁሉ ግን ኑኃሚን ወስዳ እግዚአብሔር ያመጣው ጣጣ እንደሆነ፣ እግዚአብሔር የፈጠረው ችግር እንደሆነ አድርጋ እግዚአብሔር አስመሮኛል እያለች ስትናገር እንሰማታለን። መጥፎ ዕድል ሰኔና ሰኞ እንደገጠመባት፣ መጥፎ ዕድልን እግዚአብሔር እንደሰጣት አድርጋ ትናገር ነበር። ነገር ግን ከተመለሱ በኋላ በቤተልሔም ከተመለሱ በኋላ ኑሯቸውን ለማሸነፍ ሕይወታቸውን ለመቀየር በሚሞክሩበት ሰዓት ሩት ቃርሚያ ለቀማ ስትወጣ ቃርሚያ ለቀማ ፈጽማ ከተመለሰች በኋላ ኑኃሚን ስትጠይቃት የት እንደነበረች ስትጠይቃት የመለሰችላት መልስ በቦዔዝ እርሻ እንደቃረመች ነበር የነገረቻት። ቦዔዝ ሀብታም እንደሆነ፣ ቦዔዝ ዘመድ እንደሆነ፣ ቦዔዝ ሊቤዣት የሚችል ሰው እንደሆነ ሩት አታውቅም። ነገር ግን እግዚአብሔር መራትና በቦዔዝ እርሻ እንደቃረመች ኑኃሚን ሰማች። እጅግ የሚያስደንቅ ነገር ነው። ይህም መልካም ዕድል ብለን እንደ ዕድል ልንቆጥረው ልናስበው እንችላለን። የኑኃሚን ቤተሰብ ባለቤቷና ወንድ ልጆቿ መሞት፣ እንደገና ደግሞ ሩት የሚቤዣት ቦዔዝ ጋር መሄድ እንደ አጋጣሚ እንደ ዕድል መበተኑ እንደ መጥፎ ዕድል ልንወስደው አንችልም። በሕይወታችን ብዙ ስህተቶችን ልንሰራ እንችላለን፣ ልንሳሳት እንችላለን፣ እግዚአብሔርን ልናሳዝን እንችላለን። መጽሐፍ ቅዱስ በሮሜ መጽሐፍ ምዕራፍ 8 ላይ እንደሚነግረን የእግዚአብሔር ቃል እግዚአብሔርን ለሚወዱ እንደ ሐሳቡም ለተጠሩ ነገር ሁሉ ለመልካም እንደሚደረግ እናውቃለን ስለሚል በሕይወታችን የፈጸምናቸው ስህተቶች፣ በሕይወታችን ትላንትና ያደረግናቸው የእግዚአብሔርን ፍቃድ ያልጠየቅንባቸው ውሳኔዎች፣ እነርሱ ሁሉ ተጠረቃቅመው ወደ መጥፎ እጣፈንታ የሚመሩን ሳይሆኑ እነዚህ ሁሉ አሁን ቆመን ሕይወታችንን ከእግዚአብሔር ጋር ስናስተካክል፣ አሁን ቆመን እግዚአብሔርን ስንሰማ፣ አሁን ቆመን የእግዚአብሔርን ሐሳብ ስናስተናግድ፣ ወደ ቤተልሔም እንደተመለሱት ወደ ስፍራቸው እንደተመለሱት ወደ ስፍራችን ስንመለስ፣ እግዚአብሔር ወደ አስቀመጠን ቦታ ስንሄድ፣ እንደዛ ስንሄድ እግዚአብሔር እነዛን መጥፎ ነጥቦችን አገጣጥሞ ለመልካም ይቀይረዋል። ስለዚህ በኑኃሚን ሕይወት ላይ የተከሰተው የመጀመሪያው መጥፎ ነገሮች የባለቤቷ መሞትና የወንድ ልጆቿ መሞት ሰኔና ሰኞ ተገናኝቶባት ሳይሆን የእግዚአብሔርን ፍቃድ ያለማድረግ ውጤት ነበር። ወደ ቤተልሔም ከተመለሱ ደግሞ በኋላ ሩት በቦዔዝ እርሻ መቃረሟ፣ እንደገና ደግሞ ቦዔዝ ሩትን ተቤዥቶ መልካም የሚባለውን